ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል ያልኩኝ ወደ ሳቶ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ ወደ ሆነው ስንሻገር ሳውዲ አረቢያ ከፓስፖርት ጋር በተገናኘ በርካቶች እየተደመሙበት ያለ የዲጂታል ሲስተም ይፋ አድርጋለች። መረጃውን ይዘናል የምናጋራችሁ ይሆናል። በሌላ በኩል በትግራይ ክልል ያለው ትኩሳት አሁንም አላባራም። በፌዴራል መንግስትና በህወሓት ኃይሎች መካከል እየተደረገ ያለው ውጊያ ከቀን ወደ ቀን እጅግ አስፈሪ እየሆነ ነው። ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ ገብቷል። በርካቶችም ስጋት ውስጥ ገብተዋል። ጉዳዩን አስመልክቶ ያገኘነውን መረጃ የምናስደምጣችሁ ነው። በሌላ በኩል ከአማራ ክልል ሁከት ጋር በተያያዘ ተጠርጥረው ከተያዙ 3 ዓመት ገደማ የሆናቸው በነ ዶክተር ወንደሰን አሰፋ ስም በሚጠራው መዝገብ ውስጥ የተካተቱት 4 ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾችን በተመለከተ ፍርድ ቤቱ አዲስ ብያኔ ሰጥቷል። ጉዳዩን አስመልክቶ ሙሉ መረጃውን ይዘናል። ይህንንም ወደ እናንተ የምናደርሰው ነው። ሌላኛው መረጃችን በአሜሪካና በኢራን ያለው ውጥረት አይሏል። አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ቶሎ በአስቸኳይ ለቀው እንዲወጡ በከባድ ማስጠንቀቂያ አዛለች። ነገሮቹ አስፈሪ እየሆኑ ነው። ጉዳዩን አስመልክቶ ሙሉ መረጃውን ወደ እናንተ የምናደርሳችሁ ነው። ክቡራን አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ መረጃውን ያጋሩ። በቅድሚያም ትግራይ ክልልን በተመለከተ ወዳገኘነው መረጃ እናምራ። ዘ ኢኮኖሚስት ትናንት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱን ምንጮችን ጠቅሶም ዘግበዋል። ዘገባው ከሰሞኑን የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደውም ተናግሯል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስሜ አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ የመከላከያ ሰራዊት በሙሉ አቅሙ የተንቀሳቀሰ ነው ብለዋል። ብልጽግና እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልንናገር አንችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ጋዜጣው አስነብበዋል። ትግራይ ክልልን በተመለከተ ያዝንላችሁ መረጃ ይሄንን ይመስላል። አሁን ደግሞ ሳውዲ አረቢያን በተመለከተ ወዳገኘነው መረጃዎች እናምራ። ሳውዲ አረቢያ በግመል ሀብት መከታተያና ታማኝነትን ለማምጣት የተነደፈ አዲስ አሃዛዊና የቁጥጥር ስርዓት በመታገዝ እንስሳቱ በመላ መንግስቱ የሚታወቁበት የሚገበያዩበትና የሚተዳደሩበት ትልቅ እርምጃ ወስዳለች። ማክሰኞ የጀመረው የግመል ፓስፖርት የስራ ሂደት ለእያንዳንዱ የተመዘገበ ግመል ይፋዊ ማንነትን ይፈጥራል። በተጨማሪም የባለቤትነት መብትና የጤና መዛግብትንና መረጃን በማገናኘት ደንብን፣ የእንስሳት ሕክምና አገልግሎትንና የገበያ ታማኝነትን ለመስጠት ያስችላል። ፕሮጀክቱ የተጀመረው በአካባቢው ውሃና ግብርና ምክትል ሚኒስተር ማንሱር አል ሙሻይት ሲሆን የሚኒስተር መስሪያ ቤቱ የእንስሳትና የአሳ ሀብት ልማት ብሔራዊ መርሃ ግብር አንዱ አካል ነው። በአሁኑ ሰዓት ታዲያ ሳውዲ አረቢያ ለግመሎች ፓስፖርት በመስጠት የዲጂታል አሰራርን ጀምራለች። በሌላ በኩል ያለን መረጃ የውጭ ሀገር ስራና ሰራተኛ ኤጀንሲ አገናኞችን በተመለከተ ወዳገኘናቸው መረጃዎች እናምራ። የውጭ ሀገር ሰሪና ሰራተኛ አገናኝ ኤጀንሲ ፍቃድ ምዝገባ መጀመሩን ስለማሳወቅ የስራና ክህሎት ሚኒስተር በውጭ ሀገር ስራ ስምሪት የዜጎችን መብት ደህንነትና ሁለንተናዊ ተጠቃሚነትን ያረጋገጠ ለማድረግ መሰረተ ሰፊ የሪፎርም ስራዎችን ሲሰራም ቆይቷል። በዚህም አዲሱን የዘርፉን እሳቤ ያማከልና ወቅቱን የዋጀ የውጭ ሀገር ስራ ስምሪት አዋጅ 1389 ህዝባር 2017 አጽድቋል። አዋጁ መጽደቁን ተከትሎ በአንድ በኩል የዘርፉ ተዋናዮች በቂ የዝግጅት ጊዜ እንዲኖራቸው፣ በሌላ በኩል ደግሞ ይህን አዋጅ ወደ ስራ ለማስገባት የቅድመ ዝግጅት ስራዎችን ለማከናወን ሰፊ የሽግግር ወቅትም ተሰጥቶት በትኩረት ሲሰራም ቆይቷል። አሁን ላይ ለዘርፉ ተዋናዮች የተሰጡ የዝግጅት ጊዜና የቅድመ ዝግጅት ስራዎች ሙሉ በሙሉ የተጠናቀቁ በመሆኑ በአዲሱ አዋጅ መሰረት ሚኒስቴር መስሪያ ቤታችን የፍቃድ ምዝገባም ይጀምራል። ስለሆነም በኤጀንሲ ደረጃ 1 እና ደረጃ 2 ላይ ፍቃድ ለማውጣት ለተዘጋጁ አዲስ ተመዝጋቢ ኤጀንሲዎች በአዋጁ መሰረት ለመያዣ የተመጣጠነ ገንዘብ በኢትዮጵያ ንግድ ባንክ ለዚሁ ተብሎ በተከፈተ የአካውንት ስም የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት ኤጀንሲ ዋስትና በሚለው ማስገባትም ይችላሉ። ሌላኛው መረጃችን በነ ዶክተር ወንደሰን መዝገብ 15 ተከሳሾች በማስረጃ እንዲከላከሉ ተበየነ
ቀረበባቸው። በነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው እየታየ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ ተወሰነ። ተከሳሾቹ ሐምሌ 15 2015 ዓ.ም በአማራ ክልል በነበረው ሁከት ተጠርጥረው በቁጥጥር ስር የዋሉ ናቸው። በዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱን ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ጥር 28 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነጻ ማሰናበቱን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለቢቢሲም ተናግረዋል። ሁለቱ ተከሳሾች ዳግም አንቀጽና የተከሰሱበትን ህግ በመቀየር ጥፋተኛ ናቸውና ይከላከላሉ ሲል ፍርድ ቤቱ ብይን መስጠቱን አክለዋል። የተቀሩት 15ቱ ተከሳሾች ደግሞ በሽብር አዋጅ ቁጥር 1176 ህዝባር 12 አንቀጽ 3 ንዑስ ቁጥር 2 ከዕድሜ ልክ እስከ ሞት የሚያስቀጣ ክስ የሚቀርብባቸው ሲሆን ፍርድ ቤቱ ተከሳሾቹ የጥፋተኝነት ብይን በማስረጃ እንዲከላከሉ ለሚያዝያ 26 2018 ዓ.ም ቀጠሮ መስጠቱን የተከሳሾች ጠበቃ አቶ ሰለሞን ለቢቢሲ ተናግረዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘ ተጠርጥረው ከተያዙ 3 ዓመት ገደማም ይሆናቸዋል። አቃቤ ህግ ያቀረበው ድምጽና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ሊሆነን ነው። ፍርድ ቤቱ የኛን አስተያየት ከተቀበለና የአቃቤ ህግን መልስ ከወሰደ በኋላ ጥር 28 2018 ዓ.ም ብይን ሰጥቷል ሲሉም ጠበቃው ተናግረዋል። አራቱን ጋዜጠኞች ጨምሮ 15ቱ ተከሳሾች በሽብር ክስ ጥፋተኛ መባላቸውን አቶ ሰለሞን አስረድተዋል። ይህ ድንጋጌ በሽብር አዋጁ ከባድ ነው፣ ምክንያቱም የመጨረሻውን የሞትና የእድሜ ልክ ቅጣት የሚያስቀጣ የህግ ድንጋጌ ነው ብለዋል። ከተከሳሾቹ መካከል የቀድሞ የአሮሚያ ዩኒቨርሲቲ መምህር ዶክተር ሲሳይ አውጋቸው ክስ ከሽብር አዋጁ ቁጥር 1176 ህዝባር 12 አንቀጽ 3 ንዑስ ቁጥር 2 ወደ አንቀጽ 9 ድጋፍ የማድረግ ክስ በመቀየሩና ይህም ዋስትና ስለሚያስከለክል እንደ አዲስ ለዋስትና መብት እንደሚከራከሩ ጠበቃውም ተናግረዋል። በሌላ በኩል ከተከሳሾቹ መካከል አቶ ሞላልኝ 4 ቦምብ ይዞ በመገኘቱ እንደተከሰሱ የተናገሩት አቶ ሰለሞን ሌሎቹ ማስረጃቸው አልቀረበም፣ ከአንደኛ ተከሳሽ ከዶክተር ወንደሰን አሰፋ ጋር ስላለው ግንኙነትም ምንም የቀረበ ማስረጃ የለም ብለዋል። ተከሳሹ ይዘው የተገኙት ቦምብ በትግራይ ጦርነት ወቅትም ማርከው የታጠቁት እንደሆነ በማናቸውም ሽብር አዋጅ ሳይሆኑ በብዛት ያለው ህገወጥ መሳሪያ ይዞ በመገኘት እንዲከሰሱም ተወስኗል። ክሳቸው ለተቀየረ 2 ተከሳሾች ዋስትና መብት እንደሚከራከሩ የተናገሩት ጠበቃው 15ቱም በሽብር ክስ ጥፋተኛ የተባሉ ተከሳሾች በተመለከተ ደግሞ የመከላከያ ዝርዝር ለማሰማት ከሚያዝያ 26 እስከ 30 2018 ዓ.ም ቀጠሮ እንደተሰጣቸው ገልጸዋል። ከዚህ ቀደም ሐምሌ 25 2015 ዓ.ም በነ ዶክተር ወንደሰን አሰፋ መዝገብ የፍርድ ሂደታቸውን የተከታተሉ ያሉ ተከሳሾች የመሀል ዳኛው ጉዳያቸውን በገለልተኛነት ሊዳኙ አይችሉም በሚል በሌላ ዳኛ እንዲተኩላቸው መጠየቃቸው አይዘነጋም። ከዚያ በፊት ደግሞ ሐምሌ 12 2015 ዓ.ም ተከሳሾቹ አቅርበውት የነበረው የዋስትና ጥያቄ ውድቅ ተደርጎ ተከሳሾቹን በተመለከተ በመገናኛ ብዙሃን የቀረቡ ዘገባዎች እንዲነሱ ፍርድ ቤት ትዕዛዝ ሰጥቶ እንደነበረም ይታወሳል። ሌላኛው መረጃችን ከሀገር ውጭ ነው። አሜሪካና ኢራንን በተመለከተ ያገኘናቸውን መረጃዎች የምናስደምጣችሁ ሰዓታችን ላይ ደርሰናል። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀየሩ የአሜሪካ ዜጎች ከኢራን ለቀው እንዲወጡም አስጠንቅቃለች። ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይም ለኢራናውያን የተለያዩ መረጃዎችን በሚያቀርብበት ዘዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በሀገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ፣ መንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥን ነው። ማስጠንቀቂያውን ጨምሮ ትውልደ ኢራናውያን የሆኑ አሜሪካውያን ሀገሪቷን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ መክረዋል።
ጨምሮም የአሜሪካ ዜጋዎች በኢራን ውስጥ የኢንተርኔት መቋረጡ ቀጣይ ሊሆን እንደሚችል አውቀው ችግሩ የማይፈጠርባቸው አማራጭ የግንኙነት ዘዴዎችን እንዲያመቻቹ እንዲሁም በመንገድ ጉዞ የኢራን አጎራባች ወደ ሆኑት አርሜኒያ ወይም ቱርክ እንዲወጡ መክረዋል። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚህ ተጠናቀቀ። ሰላሙን ሁሉ ለዓለማችን፣ ሰላሙን ሁሉ ለሀገራችን ፈጣሪ ያምጣልን። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።